ሰላምና ጸጋ ይብዛላችሁ። በዓለም ዙሪያ የምትገኙ ቅዱሳን በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሁላችንም በሰላም ጠብቆ ዛሬ ያደረሰን ቅዱስ ስሙ ለዘለዓለም የተባረከ ይሁን። ዛሬ ወደ እናንተ የመጣሁት ወንድማችሁ ሳውል ነኝ። ምን ይዘህ መጣህ ብትሉ ግጥም ይዤ ነው የመጣሁት። ግጥሙን አሳሳቢ መንፈስ ቅዱስ ሲሆን ይዤ የቀረብኩላችሁ ወንድማችሁ ይሆናለሁ። የግጥሙ ርዕስ እንዲህ ይላል፣ ጭልምልም ብሏል ጊዜው ይላል። ጭልምልም ብሏል ጊዜው ማንም ሳያጣራ ሰዓቱንም ሳያውቅ፣ ምናልባት ገና ነው ዳመናም አይታይም ጨረቃዋ ከዋክብቱ። መቼ ደረሰና ሊጨላልም ጊዜው ሊመሽ ሰዓቱ። የሚታየው ነገር ልቡን የሚነካ ውስጡን የሚያረካ ለጊዜ ነው እንጂ የለም ደስታ የሚኖር ግለሳ። አንተ ሰው ምንድን ነው የምታየው? የምታስተውሎስ? ቀኑ መሸው እኮ ዶሮ ገባ ቤቱ ሊዘጋ በሩ። በደም ተመልከት እንጂ 11 ሰዓት ሆነዋል ጨረቃም ገብተዋል። ምንም ሳንዘጋጅ ቀኑ ነግቶ መሽቶ ደረሰ ጊዜው። ሙሽራው ሊመጣ ታጅቦ በመላእክቱ። ተኝተን ቢያገኝ ትቶ እንዳሄድ አዝኖ ተነስተን እንጠብቅ ሙሽራው ሊመጣ በደጃፍ ላይ ነው። ተነስተን እንጠብቅ ሙሽራው ሊመጣ በደጃፍ ላይ ነው። አስተዋይ ሰው ጠፍተዋል በእኛ መካከል፣ የዛሬውን ትቶ የነገን የሚያስብ መክሮ የሚመልስ ከጥፋት መንገዱ። ይህ መንገድ እኮ ልክ አይደለም ና ተመለስ የሚል በግሳጼም የሚመልስ ከልቡ ተነስቶ የለም ጨካኝ ሰው ለክብሩ የሚቆም። አንተን እየፈራ በመንገዱ የሚሄድ ያ ሰው ጠፍቷል መጨረሻም ቀርቧል። አንተ ስትመጣ እንዳታጣ በፊቱ ይሰጥ ማስተዋል ሰዓቱን እንድናውቅ። ከእንቅልፍ ተነስተን አንተን እንድንጠብቅ ከእንቅልፍ ተነስተን አንተን እንድንጠብቅ። የሥጋ ዓይን ተከፍቶ የመንፈስ ዓይን ተዘጋ። አርቀን እንዳናይ እርዝመት ያለውን ታሽጓል ዓይኑ በዚህ ዓለም ነገሩ። በምን ዓይን እንደሆነ ጊዜውን እናጣራ፣ ከዚህ ከበለጠ አናገኝም ጊዜ። በዚህ ክፍት ሰዓት ዓይኖቹን እንመልስ፣ ወደ እርሱ እንቅረብ። ሁሉም ነገር ቀሪ ነው የዚህ ዓለም ነገር ነውና፣ ሲመጣ በክብሩ በደስታ እንድንቀበል ተዘጋጅተን እንኖር እስኪመጣ ባለቤቱ። ተዘጋጅተን እንጠብቅ እስኪመጣ ባለቤቱ። መልካም እየመሰለ የዚህ ዓለም ነገሩ፣ የዓይን አምሮት የልብ ማሻቱ። ሲታይ ብልጭልጩ የጥቂት ጊዜ ቀናቱ፣ እረፍት የማይሰጥ የዚህ ዓለም ነገሩ። ይዞ እንዳይጠፋ ከቤት ያውጥቶ ጠብቀን ጌታችን ከእጅ እንዳንወድቅ። አንተ ስትመጣ ከፊት እንዳታጣ ጠብቀን አባዬ በዚህ ዓለም እንዳንቀራ። ጠብቀን አባዬ በዚህ ዓለም እንዳንቀራ። አንተ ሰው አንተ ሰው አይተሃል ወይ ሰዓቱን የት እንደደረሰ ጊዜው ትላለ አንተ። ገና ነው ጠዋት አይደለም ቀኑ ሊመሻሽ። አስታውን ጭልምልም ብሏል ጊዜው መሽቶ። ቶሎ ግባ ወደ ቤቱ አውሬ ሊወጣ ነውና። አንድ እግር አስገብተህ አንዱን ሳታገባ ይዞ እንዳይበላ የወጣ አውሬው። እንግባ ወደ ቤቱ ወደ ሰፊ ጉያው፣ እንግባ ወደ ቤቱ ወደ ሰፊ ጉያው። በተስፋ የጠበቅነው ጌታችን ይመጣል አንድ ቀን። ግርማ ሞገስ ለብሶ ሁሉንም ለመውሰድ ይሰበስባል በፊቱ እንደ ሥራው ለመክፈል። ክፉን የዘራ ክፉንም ለማጨድ፣ መልካሙን የዘራ መልካሙንም ለማጨድ። ደረሰ በጋው ክረምቱ አለቀ፣
ስንዴው ከገለባው ሚለይበት ደረሰ። በዚህ በጥቂት ጊዜ መልካም ዘሩን እንዝራ። ሙሽራው ሲመጣ በፊቱ ለመቆም ማራናታ ጌታ ኢየሱስ ሆይ እባክህ ቶሎና። ማራናታ ጌታ ኢየሱስ ሆይ እባክህ ቶሎና። ስለሰማችሁ አመሰግናለሁ። ጌታ ያክብራችሁ። ተባረኩ።